ሰላም የቲክቶክ ተከታታዮች እንዴት ናችሁ? ዛሬ ደግሞ በአስም በሽታ ለምትሰቃዩ ሰዎች አብዛኛውን ጊዜ የእስትንፋስ አጠቃቀም በስህተት ዝም ብለን በምንጠቀም ሰዎች አለን። አጠቃቀሙ ትክክለኛውን አጠቃቀም ላሳያችሁ። መጀመሪያ ኬፓን ማውለቅ ይጠበቅብናል። ከዛ ለ5 ሰከንድ ያህል ሼክ ማድረግ አለብን። ለ5 ሰከንድ ያህል በደንብ መነቅነቅ አለብን። ከነቀነቅን በኋላ አያያዙ ልክ በጠቋሚ ጣታችን እና በአውራ ጣታችን ነው የምንይዘው ማለት ነው። በኢሜጁ ላይ ከዚህ ዲስፕላይ እንደሚሆነው እንደዚህ ልክ መያዝ አለብን። እንደዚህ ከያዝን በኋላ ተነስተን ቀጥ ብለን መቆም አለብን። ቲልት ወደ ኋላ ቲልት ማድረግ አለብን ከአንገታችን። ከዛ ውስጥ ላይ የካንሴስተሩ ቀዳዳ መደፈኑ አለመደፈኑ ወይ ሌላ ነገር መያዙን ቼክ ማድረግ አለብን። ውስጡን ቼክ ካደረግን በኋላ ወደ ውጭ ዲፕ ብሬዝ ማድረግ አለብን። ወደ ውጭ መተንፈስ አለብን ብለን በደንብ መተንፈስ አለብን ማለት ነው። ከተነፈስን በኋላ በመዞር ጠጋ አድርገን እንዲህ እንደምታዩት በጥርሳችንና በጥርሳችን በላይኛውና በታችኛው ጥርሳችን መካከል ከያዝ ከንፈርና ከንፈራችን ግጥም አድርገን እንይዛለን። ከያዝን በኋላ በተመሳሳይ ሰዓት ፕሬስ በማድረግ በመጫን ወደ ውስጥ መተንፈስ ማለት ነው። ከዛ ለ10 ሰከንድ ያህል ምን እናደርጋለን? ብሪዛችን ሆልድ አድርገን መያዝ አለብን። አለመተንፈስ ማለት መያዝ አለብን። ጫን አድርገን 10 ሰከንድ እስከሚሞላ ድረስ እንጠብቃለን። ከዛ ቀስ ብለን ወደ ውጭ ምን እናደርጋለን? እንተነፍሳለን። ከዚያ ሁለተኛውን ዶዝ ለመውሰድ ከ30 እስከ 60 ሰከንድ መውሰድ ወይም እስከ 1 ደቂቃ ድረስ ጠብቀን መውሰድ አለብን። ሼር ኮፒ ሊንክ በማድረግ መረጃውን አዳርሱ።